እንዴ ያ ማለት አይገባም እሺ ሰላም እንዴት ናችሁ? ወደ ዩቲዩብ ቤተሰቦቼ ዛሬም በአዲስ ቪዲዮ ተመልሼ መጥቻለሁ። ባለፈው እንዳያችሁ ትንሽ ተናድጄና ደብሮኝ ነበረ፣ ግን በቀላቸዋለሁ። ዛሬ ሚኪን ፕራንክ አድርገዋለሁ። ሚኪን ሳይሆን ከቶማስ ውጪ ቶማስ ብቻ ነው ሁሉንም ነገር የሚያውቀው፣ ሌላ ማንም የሚያውቅ የለም። አለባበሴን እዩት። ሂጄ ክለብ ልወጣ ነው የምላቸው እና ከቶማስ ጋር እንደምወጣ ነው ለሚኪ ምነግረው። እሰራለታለሁ። ከዚህ በኋላ ግን ይሄ ፕራንክ ካለቀ በኋላ ምንም አይነት ፕራንክ እንደዚህ ምናምን መባባል አልፈልግም። ግን ይሄን ብድሬ መልሼ ከዚህ በኋላ ምንም አይነት ፕራንክ ምናምን የተባባልን ነገር በቃ አልፈልግም። እውነት ይሄ መጨረሻዬ ነው የሚሆነው። አብራችሁን ቆዩ። አይ ቲንክ በጣም ይናደዳል ብዬ ተስፋ አደርጋለሁ። በጣም በከባዱ ነበር ያሰብኩትኝ እሱን ለማናደድ፣ ቢኮዝ በጣም አናዶኛል። ሪል ነው የሚመስለው። እናንተም አይታችኋል። ይሄን ፕራንክ ነው ብዬ መቀበል ራሱ ከብዶኛል እና ኢትስ ኦኬ። ብቻ አብራችሁን ቆዩ። ፕራንክ እናደርገዋለን። ከዛ ውጪ በጣም እናንተ ከምትወዱኝ በላይ እኔ ወዳችኋለሁ። አብራችሁን ቆዩ እና ጋይሶች ደርሻለሁ። ኡፍ ዛሬ ከፍቼ አልገባም፣ አንኳኩቼ ልግባው። ልጅ እያላችሁ እንደዚህ አድርጋችሁ ሩጣችሁ አታውቁም? እነዚህ አይከፍቱም እንዴ? ምንድነው አስከፍቱም እንዴ? አንቺ ቤቱን ትበጠብጫለሽ እንዴ? ነህ ደህና ነህ? ፒስ ነው። ደህና ምንድነው በዚህ በምሽት እና ግባ ካሜራው አምሮብኛል። እንዴት ነኝ? አምሮብሻል። ማርያም እባክህ ካሜራማን ምን ነው በዚህ በምሽት እንዴ? መሽቷል እኮ። ሃይ ማን ነው እንዴ? ሚኪ ማን እንደመጣ በዚህ በምሽት እንዴ? በዚህ በምሽት እኮ ነገር አጨክነብኝ እሱ ነው እግዚአብሔር ሚኪ እንዴና ምን እግር ጣለሽ ፊዬ? በዚህ በምሽት ምን እግር ጣለሽ? አምሮብኝ ትንትናስ ቶሚስ አለ ምንም አልነገራችሁ? ምን ልንወጣ እንደሆነ ምናምን የት ክለብ ነው ይሄ ያንተም ነው ማለት ክለብ እና እንደዚህ አምሮብኝ ልተኛ ነው የመጣሁት። ኧረ በእናትሽ አትቀልጂ በእናትሽ ልክ ስሚ ይሄን ስሚ ቆይ እኔ የሚገርም ነገር አሳያችሁ። ኧረ በእናትሽ ረፊ እንዴ ምን ሆነ ነው ዛሬ? ቶማስ ይላል አለ እንዴ? ቶማስ እኔ እንጃ። ቶማስ ቅድም ልብስ እየለበሰ ነበር። ክለብ ልውጣ። እንዴት ቶማስ ግን ቶሚ ስንት ሰዓት ነው አሁን? ፊ ና ሰዓት እኮ ደህና ዛሬ በቃ አብያለሁ። በቃ አይዱም እንደ እነሱ ምንድን ነው አልነገርሻቸውም? አይነሱዋቸው የት ነው? ክለብ እያለች ነው። ክለብ ያምሻል ደውላልኝ ነው። ሁሌ አሮጊት ናችሁ፣ ሽማግሌ ናችሁ፣ ክለብ የማትወጡት ምንድን ነው? መውጣት ትፈልጋላችሁ? እንውጣ እንደውም ሁላችንም ከፈለጋችሁ። እኔ እኮ እነሱ ያሉ መስሎኝ እኮ ሁለታችን ነው እንደምን እኔ እናንተ ነን የምንወጣው። ኧረ እንደዚህ ሆነሽ ነው የምትወጪው? ሚኪስ እንደዚህ ሆኜ እነሱስ እንደዚህ ሆኜ የምወጣው የት እንደሆነ ታውቃለህ? ዛሬ ደግሞ ፏ ብለሻል። በስመ አብ አልነገረችኝ። ገና አሁን በር ስከፍት
እናንተ ማስፈቀድ አለብኝ። አይ ማስፈቀድ ሳይሆን እነሱ የሚሄዱ ነበር የመሰለኝ። እነሱ የጠራሻቸው ነው እኮ አይደል? እና ለምን አለባበስ ነው እኮ እና እንደዚህ ሆነ አልቴር ነው ክለብ ምን ሆነች? ቶማስ እኔ ቀይ ያለው እና ሽንሽን ጨምር ቀሚስ ታክ እንዴት አረ ያገር ልብስ ላርቀ እንዴ ምን ሆነ? ሰሪ ዲጂያችሁ እኔ ዲጂውን አለ አንተ አትሄድም ወይ? አይ ልብሱ ነቃቅል ቆይ አይ ነቃቅል ቆይ ይቀርድ ነው ምን ተፈጠረ? ይቀርድ ነው እኮ እንሰራለን። አይ አንተ አሁን አብረን ልሰራለን ጋጋ እንደ መጀመሪያ እኔ ማለት ለጋላው እኔ ነው ሚዲያ ማለት እንዴ ቃ ምንድነው? ምን ችግር አለ እኮ አለ እንካ በቃ እንደውም እኛ አንተ ምን ማለት እዚህ ያለ እዚህ አልተጣ አይ ታዲያ ምን ችግር አለ? መንገድ ላይ እንትን ይለኛል ምሽታችሁ ነው እናንተ የምራችሁ ነው እግዚአብሔር ይመስገን ምር ለምን አብረን እንሄዳለን። አይ ተሰበረ በለኝ ተሰውዴ ቆይት ማትሄድም ለምን ነው ማንዶ ራስ ላይ ተማትሄድም እሷ ነው ተማትሄድ ለምን እንዴ ልብስ ስጣት አለ ዘለ ከይሎ ነው እንዴ ልትቆጣኝ አትሄድም ብለህ ልትቆጣኝ እንደዚህ ሆነ አይተማትሄድ ምን ሆነች? ምን አገባህ አንተ ስለማትሄድ ታላቅ ወንድሜ ነህ እንዴ እኮ ከሄድ ካለ ልጅ ከፈለከ አይሄዳለሁ እኮ እሱ እኮ ልክ ነው አይመለከትም። እኔ እሱም ከእሱ ልወስድ ነው የመጣሁት። አዎ ቶማስ ስነ ስርዓት ነው። እስኪ ታረጋው ነገር ምን አደረኩ እንዴ? አንተ ምን ነው በዚህ በምሽት የት ነው ቶማስ? ስጣት ልብስ ትቀይርና ግን እንዴት ነው አላማረብኝ እንዴ? አንተ አልነግረኝ ራስ ጉዳይ ነው ይመራገባኝ ምን ሆነ ነው ዛሬማ ክለቡን ለማመደዋለሁ ዛሬ ለማመደዋለሁ በቃ የት አለ እስኪ አለማ አይ ባይዘው እሷ ደውላልኝ ችግር የለውም ዳንስ ማለት አያሳስብም ማለች እስኪ እንዴ እንደዛ ብለው አረ ዘይደ እንደዚህ እንዳትል እኮ ለዛ እኮ ነው አለማ እንዲህ በል ሰው ሲደንስ ይሄ ማሳብ ላይ ነው ያምሽን አረ ዛሬ ቀውጤ ነው ማለት ዛሬማ ይቀወጣል እና ቪዲዮ እንልክላችኋለን። እስኪ እግዚአብሔር ልትወጣ አዎ ያንተ ምሽቷል እኮ አሁን ነው ቀን እና ቀን እግዚአብሔር ነው ነገር እግዚአብሔር በጣም ምሽቷል እኮ እግዚአብሔር ሲነጋ እንሄዳለን። አዎ አንተ ቢራ እንጠጣ ለምን ይቆል ልክ ነው እንኳን ቆለፈ እግዚአብሔር ነው ዳና አንተ ምን ነው ነገር እኮ እንደዚህ ሆነ አይተማት ምን አገባህ አንተ ከኔ ጋር ልጅ እንዴ ከማንም ጋር እንደዚህ ሆነ አይተማት ይሄ አገባህም ክፈትልኝ ምን ከኔ ጋር ሆነች ምን ችግር አለ? ማለት ነው ማለት ነው አንተ ራሱ አንተ በዚህ በምሽት ለምን ማለት እንደዚህ በሽተኛ ነው ያማል ያጣት ማለት ልብስ ይቀይርና ቁጭ ይልቅ አንተ የመረን ነው እንደዚህ ያልከለ? አዎ የመረን ነው። ምን አገባህ? ለምን ማገባኝ? አንተ ራስህ አገባህ። ከኔ ጋር ነው የምትሄደው እኮ አልኩህ እኮ ከማንም ጋር እንደዚህ ሆነ አይተማት ይሄ እንዴ ምን አገባህ እንዴ? ስማ ቆይ ስማ ብቻዋን እንደዚህ ሆነሽ የትማት ይጂ ከሱ ጋር ሆና በጥፊ ነው የምልሽ ረፊ ያማን እንደ ስማ ከማንም ጋር እንደዚህ ሆነ አትሄድም። ብቻዋን ብትሆን ችግር የለውም። ከኔ ጋር እንደዚህ አትሄድም። እንደዚህ ከሱ ጋር በመሆን ይደብሮ ነው አውቀሽ ነው ወይስ አንተና ስላላልክ ነው? አትመጣም አንተ እኛ እንሄዳለን። ቁልፉን ስጠኝ። ተቀበለው ስማ አይደለም ቆይ ስሙኝ እግዚአብሔር አይደለም እሺ ከኛ ጋር አንድ ላይ እኮ ሰብሰብ ብለን ብንሄድ እኮ ችግር የለውም። በቃ ትሄዱ ማለቻችሁ እንዴ? አይደለም እንዴት ነው ሁለታችሁ ተው ልክ ነው እሱ እንዴ ምን ሆናችሁ ነው ወደዚህ ሄዱ? ዳራ አትጨማሩ አረ አንተ አረ እባክህ እንደዚህ አረ ወደዚህ ሄድ በመድኃኒዓለም ያማል አረ ወደዚህ ሄድ በእናትህ አንቺ ደግሞ ፊደሙ እንደው ችግር አለብሽ። ምን አገባህ አንተ አይ ነው አንተ ከኔ ከዚህ ትቀበለኝ ነው ቁልፉ ለምን አልቀበልም? ማስቀምጠው ነው ይወስደዋል። ስጣው ቁልፉ ምን ሆናችሁ ነው እናንተ እንዴ? ስጣው ስለ ስርዓት አትሄድም አልኳ አትሄድም አይደለም ምን አገባህ አንተ? ቆይ ኧረ በእናትህ ወደዚህ ሄድ አንተ ራስህ ስጣው ምን ይነግረዋለሁ ቱ ተቀበለው ቶማስ አውቀህ ኧረ በእናትህ ወደዚህ ተቀበለው በእናትህ ደህና ነው ፊቴ እንደዚህ ሆኖ አብራስ መስራት ታከም ቀን አንተ ኧረ በእናትህ ወደዚህ ሄድ ምን ሆናችሁ ከመጀመሩ
ፊዮና ስነ ስርዓት ነው እኛ እንጣለን ተቀበል ችግር ብቻዬን እሄዳለሁ አውቀና ተነጋግራችሁ እኛ እንነጋገር አይሰጥም ምን ቁልፍ ነው ምንድነው የምንነጋገረው አንቺ እስኪ እኮ ሻንተሰልኩ እንዴ ጤነኛ አይደላችሁ አይገባም አንሰጠም ወንደ ከጂ ተቀበል ጀምሮ አንተ ከለምትሄደው ከመጀመሩ ነው ከዛሬ ጀምሮ አይሄድም ተቀበል አንተ ቁና ስነ ስርዓት ስነ ስርዓት አንተ እኮ ነው የገረመኝ እግዚአብሔር አገባቸው እኔ አሁን ክርክር አላችሁ እዚህ ቁልፉን አንተውና እኔ ብቻ ይደርሳል ያኩ ወንድነ ከጂ ላይ ተቀበል ተሳት ሄዳለች አንተ አትሄድም እሷ ምን አገባ ስለማትሄድ ከዛ ስለማትሄድ አገባህ ቶማስ ዛሬ ምን ሆነ አውቀናል እንዴ አገባህ ምን ፈልገው ነው ወይስ ምን ፈልገው ነው እኮ ሻንተው ያረባ ገብርኤልኛ ታችን በቃ ከዚህ ጋር አጠይቀኝ አምጣው እኔ ልቀበል ፊዮና ስነ ስርዓት አልፈሽ ቁጭ ልብሽን ቀይር እኮ ሻንተ ቁልፉን አያገባም እኮ አብረን እንሂድ ወይ አጠይቀኝ በቃ አያገባም እኮ ቁልፉን አንተው ስለማልሰጥ እንጂ ስነ ስርዓቱን ታይዞ ከሆነ ለምን ምን እናድርግ ማለት ምን ማመጭ ለምን እኮ ላይ አንሄድም አትሄድም ሂድ ብቻ ትሄድ ነው ሂድ ብቻ እኮ እሺ ቁልፉን ሂድ ብቻ አንክል እኮ አንተው እኮ ከፍተላለሁ ችግር እኔ ናት ከፈተለኝ እንዴ ናክፈተለኝ እኮ አንተው እሺ ምን አገባ አንተ ጧት ይለፍልፉ ይጩ ምን አገባ ለኛ ስራችን ይሄ ፈልጋችሁ ነው እንደኛ ምን ያ አንዴም አትሄዱ ስነ ስርዓት ይኖራል መቀበል ምናምን ከጄ ላይ ይሰሩ እንዳትሰጣቸው ከጄ ላይ ይሰሩ ብቻ ነው ተቀበል አምጣው እኔ ቀበል አምጣው እንዴ ያ ማለት እንዴ ቶማስ አያገባም እሺ እንዴ መጥቷታ አያገባም በቃ ምን ሆነ ነው አንተ አረ በመድኃኒዓለም አያገባም አትሄዱ ብቻ ነው ሂዶ ወደዛ በቃ አትሄዱ ምን ሆነ ነው ለምን አንተ ስግጥ ትላለህ በመድኃኒዓለም ባኮ ለዚህ ምንም አይመለከትም አምጣው ሻምጣ አያገባኝ አረ ወደዚህ እንዴ አማቸም እነዚህ ጤነኛ ጭራሽ በፊት ማታ አለ እንዴ አምጣው አረ በእናታችሁ ቶማስ ያውቀው ነው ነገር አምጣው ምን ሆንክ አረ ራፉ ነገር እንዴ አምጣው ቁልፍ ነው አይ ዱማራ ቢሆነ ስነ ስርዓት ነው እሺ ሚካስ አምጣው እንዴ ለቂጂ ነው አንተ ረፍ እማቤቴ ረፍ አንተ ስነ ስርዓት ነው ቶማስ እንጣላለን እሺ ዛሬ ለምሮ ማትሰጠው አረ በእናታችሁ ይሉን በእናታችሁ ረፍ ሴት ልጅ ማማታት ጀብድ ነው ዝም በላ ፍራንክ ነው ለምን ገና በደንብ እኮ እናደርጋቸው ነበረ ፕራንክ ምን ሆነሽ ነው እንዴ ምን አይነት ያው ነው ፕራንክ አይደለም ገብርኤል አንቺ እንደዚህ ነው የተስማማን አንተ በጣም በእናትሽ አረ እነዚህ ጅሎች ናቸው ፊዮና ፈሪ ነሽ ፈሪ ነሽ እናታችሁ በትይ በላይ ቀጣይ በትይ ሳልመን ይሄ ማይረባ ይሄ በጣም ሚኪ አተና በቃ አይደለም ምን ሆነ ሚኪ አንተ በቴስታ ነበር የሚለኝ ቀጣይ ግን ምን አገባው ለእንዴ ነበረ ማይኩ አንተ ግን ማይረባ ሚኪን ጥራው ሂድ ሚኪ አይደለም ወይ ነይ ቆይ ስሚኝማ እና ፋሚሊያንስ እንዴት ነበር ፍራንኩ በጣም ፈራ ነው ምን ሆነ ነው ና ፍራንክ ና ወይኔ እኔ አልቻልኩም ነበር አንተ እግዚአብሔር በጥፊ ትመታኛለህ አትረባ እስቲ አግዶ አይ የፍቅር ጥፊ ነው አይደለም ግን አንተ በጥፊ ሁለተኛ እንደምትመታኝ ባይዘይ ምንም ነገር ማድረግ አያገባም አልመች በቴስታሊ ላይ ሲል አልመቻለሁ ታውቃለህ ግን በጥፊ አንተ ለክለብ ሄድስ ምን ችግር አለ እንኳን ይመጣ ምቀኝነት ክለብ ሄድ ምን ችግር አለ ምቀኝነት ምርጥ ፕራንክ ነው የሰራችው እኔ ያላንቺ መቼ ያምርብኛል ደግም ክፉ አብረን ይሻላል ማነው ሆዴ አንቺ አላሰብሽም እንኳን መራቅ ደጇ አያምርሽም
ከዚህ በኋላ እንዳትደውይ በለው ምታው በለው ሚኪ ኮፊት ሲሰጣ አይወድም። ምታት እንጂ ገብርኤል ምታት ማርያምን አይ ምን ሰይጣን ነው ምታት ማን ተቀላቀለ አንተ አንተ ረፈ በጣም ያማል እግዚአብሔር ሁለተኛ ፕራንክ አላጅ ካለብኝ ያማል ሁለተኛ ፕራንክ እኔ ምን አገባኝ እኔ መጥቶኛል እግዚአብሔር ሰሪናለሽ በቃ አንተ እንጂ እያገዝክላት እንዴ አንተ ያማል እንዴ በጣም ነው የመታኝ አንቺ ሁለተኛ እንደደብኝ ተገረስ እግዚአብሔር ተሳክቶልናል ጋይስ። እንግዲህ ባለፈው እንደዚህ ነበር ያናደርከኝ ናቀፈ ከዚህ በኋላ ፕራንክ አልፈልግም። ፕራንክ እንዳታደርጉኝ። እኩል ሆነናል። እኔ ጋይስ ምንም አይነት ፕራንክ ፍቃደኛ አይደለሁም እንዲቀረጽ። ፕራንክ የተባለ አልፈልግም። ኖርማሊቲ መስራት ካለብን ኖ መስራት ካለብን ስሙኝ፣ ኖርማሊቲ እንሰራለን። ከዛ ውጪ ፕራንክ የተባለ ነገር አልፈልግም። እዚህ ጋር ጨርሰናል እና ተበቀለናቸዋል። ቴክ 5 ጋይስ ስና ባለለ እኔ ፊገር እናቴ ትሙት አንተ በጣም ነው የመታኝ። ያንተ ሰንበር ነው የወጣው። ማን ሰንበር ለምን ስምብርብር ያወጣ እንዴ? በስመ አብ አይደለም መነጽር ያደረገው ግን አንተ እሱ ራሱ መገመት አቅቶኝ አይደል? እግዚአብሔር መነጽር ሳይደረግ ነው እንዴ ታዲያ የሚወጣው? ምን ችግር አለው? አይ ላይቱ ነው ያው ፋይኖት ለምን የማይደረገው? ምን ላድርግ? ስማ አንተ ግን ወይኔ ባይዘው እንደ እኔ ያኔ እንደተቃጠልኩት አልተቃጠለም እኮ አንቺ ፈርተሽ ነው ታዲያ ፕራንክ ናችሁ ቀርመሽ በደንብ እናሳለን። በቴስታይ በላይን ቀጣይ እግዚአብሔርን ይመቻል። እስቲ ግን ጠፊ በጣም አንቺ ቀልቷል እኮ ፊትሽ። አራታው አራይኔ ፍቅር ምንም አልለካኝ ደስ ነው ያለኝ። አናንሽ ነበር አየህ ስራህን አይደል ለኮሳችሁት። እስቲ ነው ይሄንን ነገር ግን አንተ በሰማ አስሞክሩኝ። ሳኩታ እዛ ጋር አረ በሉ ይሄ ነገር እንዳይፈነዳ ያ አይራ ይሰራል። ሚኪ ጎበዝ ይሰራል። ሰርቶ ወንድሜ ያጎ ወንድሜ እሺ የሆነ ነገር ላጫውትልሽ ነው። ከዛ ካውኩ ትነግኛለሽ የዘፈኑ ርዕስ ማለት ነው። እሺ ተጫውቶ የሚናፍቅ ከሰው የሚግባባ ክፋትን የማይወድ ጸባይ ደርባባ አይኑን ካያችሁት ከዓይኔ ሲጫወቱ እሱ ልጅ የኔ ነው ሰዎች ወቁት። አይደዛ ደህና ነገር እንኳን አያሳየኝም። ለማንኛውም ጋይስ ተሳክቶልኛል። በጣም ደስ ብሎኛል ዛሬ። ቢያንስ ባለፈው እንዴት ይበርዶልኛል በጣም እንኳን ከሱና ከኔ ማን የጅል ቀልድ ቀለለው። በጣም ወዳችኋለሁ። እስካሁን ስታዩኝ ስለነበረ በጣም አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ወዳችኋለሁ። ሰላም ሁኑልኝ። ቻው